ምን ነበር አንተ ጋር የነበረው? ስኳር፣ ግፊት፣ ኮሌስትሮል። አሁን እነዛ እንዴት ናቸው? አሁን እነሱ የሉም። ተደራጅተው ነበር ተደራጅተው ነበር። አዎ አምሮብሃል። እውነት ነው። እግዚአብሔር ይመስገን። እሺ እንዴት ነበር? ምን ያህል ጊዜ ሆነ? 1 ዓመት ከ6 ወር። 1 ዓመት ከ6 ወር። አሁን ስኳር ስንት እያለ ነው? 90-95 ቢበዛ 100። መድኃኒት ትወስዳለህ? መድኃኒት አልወስድም። አትወስድም? አዎ ከመጀመሪያ ነው የተውኩት መድኃኒት። ስጀምር በቃ በቆራጥነት ነው የጀመርኩት። እሺ መድኃኒት መጀመሪያ ጊዜ ነው የተውኩት። ግፊት እንዴት ነው አሁን? ግፊት ኖርማል ነው፣ ምንም ነገር የለም። ስንት ያወራል? 125 በ80 ምናምን እንደዛ። አዎ ግፊት ኖርማል ነው። ከዛ ይበልጥማ። በጣም አሪፍ። ለሱስ መድኃኒት ትወስዳለህ? አልወስድም፣ ግን ያስቸግረኝ ነበር፣ ይወጣ ይወርድ ነበረ። ይሄን ከጀመርኩ በኋላ ተስተካከለ። በቃ ሁሉም ነገር ኖርማል ሆነ። ኮሌስትሮልስ? ኮሌስትሮል ወስድ ነበር፣ አሁን ኖርማል ነው። አሁን ኮሌስትሮል መድኃኒት አቁመሃል? አልወስድም። አትወስድም? አዎ አሪፍ ነው። አሪፍ ነው። የድሮ ቁጥሮችን ታስታውሳቸዋለህ? ስኳር ስንት ነበር? ስኳር ከፍተኛ 350 ነበረ። አዎ ከ350 አሁን 90-86 ኦልሞስት እንደዚህ አካባቢ ይደርሳል። የት ነው የምትኖረው? አሁን ባህር ዳር ነው የምኖረው። ባህር ዳሮች እንኳን ደስ ያላችሁ። እንኳን አብሮ ደስ አለን። ምክንያቱም በመካከላቸው የአንድ ሰው መዳን ለ99 ይተርፋልና። እውነት ነው። ወርጭ ነበረ። አዎ ኦኬ። እሱም አስታውሳለሁ የሆነ ነገር ንፍት ነገር ነበር ወርጭ። አሁን መሰለህ አልችልም። አሁን ፖት ያስቆልፋል። እስቲ እናውጣው። ኦልሞስት አሁን ወደ አንተ እየመጣሁ ነው። በነገራችን ላይ እንግዲህ ከዓመት በፊት ተስተካከለልህ። አሁን ላይ ስትመረመር ምን አለ? ምንም ነገር የለም። በቃ ዳንክ በቃ ይሄ ነው። እና ብዙዎች ምን ይላሉ? ለ3 ወር ካሏቸው በኋላ መድኃኒቱን ሲያቆሙ አሁን የኛን ሻይ ትወስዳለህ? አልወስድም። አትወስድም? የሆነ ጊዜ ወሰድክ፣ ተስተካከለ። አሁን መውሰዱ ምንም እንትን አይደለም። መውሰዱ ግድ አይደለም። እሱን ነው የምንላችሁ። እና አንዳንድ ሰዎች ምን ይላሉ? የሆነ ጊዜ ያስተካክልና ተመልሶ ይመጣል ምናምን የሚባል ነገር የለም። እኛ ተመልሶ የሚመጣ ችግር የለም። እንደተሰናበተ የሚቀር ነው። እንኳን ደስ ያለ። እንኳን አብሮ ደስ አለን አቶ መስፍን።